ጽላተ ሙሴ ጸባቶ ዘሲና ጽላተ ሙሴ ጸባቶ ዘሲና ጽናጽል 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 እልል እያልን አብረን እናመስግን። እግዚአብሔር ይክበር ይመስገን። ሞቻችን ይጠብቅልን፣ የበለጠ የሚያገለግሉበትን ጸጋ እንዲያደልልን የአምላካችን የእግዚአብሔር ፍቃድ ይሁንልን። ሲከፍ አድርገን እናመስግንላቸው። የመጨረሻ እግዚአብሔር ይክበር ይመስገን። እልልታን የሚያውቅ ሕዝብ ምስጉን ነው ተብሎ በመጽሐፍ እንደተነገረው በእልልታ ቦታ እንደዚህ እናመሰግናለን ማለት ነው እግዚአብሔር አምላካችንን። በመጨረሻም እንግዲህ ከዚህ በመቀጠል ደግሞ ዛሬ እዚህ የተሰበሰብንበት ዓላማ ምንድን ነው? ለዛሬ ዕለተ ሰንበት ድርብርብ በዓላትን እያከበርን ነው። ለማርያም
ወይላ ወይላ ትወልድ ትወልድ ወይላ 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 ትወልድ 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 እግዚአብሔር ከመ ትባርከነ ከመ ትባርከነ በመስቀልከ ዘወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ገብርኤል ሐመልማለ ወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ገብርኤል ሐመልማለ ወርቅ ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ከመ ትባርከነ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ገብርኤል ሐመልማለ ወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ገብርኤል ሐመልማለ ወርቅ ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ገብርኤል ሐመልማለ ወርቅ እናታችን የቅድስተ ቅዱሳን የድንግል ማርያም የቅዱሳን ባለሟል አገልጋዮቹ ሁሉ የእጃው እሳት እንዳይበላ ከዚህ ተማር። የእጃው እሳት ወርዋሪውም ይቃጠላል። ተቃጠሉ፣ አመድ ሆኑ። እነዚያ ሦስቱ ሕፃናት ግን እነዚያ ሦስቱ አናንያ፣ አዛርያ፣ ሚሳኤል ወደ ምድጃው ተወረወሩ። ወላፈኑ ይንቀለቀላል፣ እሳቱ ይነዳል። ማንም ምን እንደሆኑ አላወቀም። እሳት ውስጥ ገቡ። እሳቱ ይነዳል። መሸ። ከለዳውያን ወደ ቤታቸው ሄዱ። አናንያ አዛርያ የት ነው ያሉት? የት ነው ያሉት? በምድጃው በሚንቀለቀለው እሳት ውስጥ ስለመሸ ሕዝቡ ወደ ቤቱ ገባ። ሰው ቤቱ ላይ ሊያርፍ ሊተኛ፣ ሊበላ፣ ሊጠጣ፣ ከአራዊት ሊጠለል ወደ ቤቱ ገባ። የእግዚአብሔር አገልጋዮች እግዚአብሔርን የሚያመልኩ ንጹሐን ልጆች ግን የት ናቸው? እሳቱ በልቷቸው ይሆን? ታስረዋል። በወላፈኑ ውስጥ ተወርውረዋል ከነ ልብሶቻቸው። ሰው ወደ ቤቱ ሲሄድ እነሱ ሲወረወሩ የእግዚአብሔር አገልጋይ የመላእክት አለቃ ዛሬ በፊቱ ተሰብስበን የምንሰግድለት የአክብሮት ስግደት የምንሰግድለት በሱ ላይ ላደረ አምላኩ የአምልኮት ስግደት የምንሰግድለት አብሳሬ ትስብእት የምስራች ነጋሪ ድንቅ ዜና ወደ ምድጃውም ገባ። እሳቱን በወርቅ መስቀሉ መታው፣ እሳቱም ቀዘቀዘ። እነዚያ ልጆች እሳቱ ይንቀለቀላል ግን አያቃጥልም። እነሱንም ሲነካቸው የታሰሩበት ገመዱ ተፈታ። አናንያ፣ አዛርያ፣ ሚሳኤል በእሳቱ መካከል ቅድም ካህናቱ ሊቃውንተ ቤተ ክርስቲያን እንዲሁ የሰንበት ትምህርት ቤት መዘምራን ሲያሸበሽቡ ሲዘምሩ እንደነበረ በእሳቱ መካከል ከመላእክት አለቃ ከቅዱስ ገብርኤል ጋር ይትባረክ እግዚአብሔር አምላከ አበዊነ አሉ። ምስግናው የተመሰገነ
ምስጋና የሚገባው ፍጡራን ሁሉ የሚያመሰግኑት እግዚአብሔር ምስጉን ነው ብሩክ ነው ብለው በሽብሻቦ በእልልታ በእሳቱ ምድጃ መካከል ይመላለሳሉ። እሳቱ ይነዳል፣ እነሱ ያሸበሽባሉ። እሳቱ ይንቀለቀላል፣ እነሱ ይዘምራሉ። ቅዱስ ገብርኤልም አብሯቸው ይዘምራል። ምእመናን እንኳን ደስ አላችሁ። ዛሬ ዘምራችኋል አይደለ? አሸብሽባችኋል አይደለ? ቅዱስ ገብርኤል ከእናንተ ጋር ከእኛ ጋር እየዘመረ ነበር እኮ ከእኛ ጋር ክላቸው። እነሱ እኮ አልሰገዱም፣ እንዲያውም በዓሉ ላይ የሉም አልመጡም አሉ። ከሳሾቻችን እንዲህ ናቸው። ሁልጊዜ ይከሱናል በንጉሡ ፊት፣ ሁልጊዜ ይናገታሉ፣ ሁልጊዜ ጥንስስ ይጠነስሳሉ፣ ሁልጊዜ ሴራ ያሴራሉ። ማናቸው የእኛ ከሳሾች? ሰይጣናት ናቸው። በእግዚአብሔር ፊት ስለ ኃጢአታችን የሚወቅሱን፣ ስለ ኃጢአታችን የሚከሱን ናቸው። እነ ቅዱስ ገብርኤል ደግሞ ስለ ኃጢአታችን የሚያማልዱልን፣ የሚለምኑልን ናቸው። ጠላትና ወዳጅ በዚህ ይለያል። ንጉሥ ተበሳጨ። ሊሆን አይችልም፣ በአስቸኳይ ይጠሩ አለ። ተጠርተው መጡ። ሲድራቅ ሚሳቅ አብደናጎ ሆይ አላቸው። እሱ አናንያ አዛርያ ሚሳኤል አይደለም የሚላቸው፣ ስም ቀይሮላቸዋል። ይወዳቸዋል፣ ያከብራቸዋል። በእውኑ እናንተ ለአምላኬ አልሰገዳችሁምን አላቸው። አዎን ንጉሣ አልሰግድም፣ አንሰገድንም። ለምን አትሰግዱም? እኛ ሰማይና ምድርን የፈጠረ አንተንም እኛንም የፈጠረ እኛንም አንተንም የሚያኖር ስልጣን የእርሱ ብቻ የሆነ በሰማይ የሚኖር አምላክ አለን አሉት። የለም ልጆች ናችሁ፣ ስላልገባችሁ ነው። እናንተ ከእጅ የሚያድናችሁ የለም። ታላቅ አምላክም ይሄ ጣዖት ነው ከዛሬ ጀምሮ። ታላቅ ንጉሥም እንደምታውቁት እኔ ነኝ። ከሀገራችሁ ማርኬ ያመጣኋችሁ ለክብር ያበቃኋችሁ እኔ ነኝ። ውደቁና ስገዱ አለ። መከራቸው፣ እምቢ አሉ። ይኸውላችሁ ዓለም ታባብላለች። ኃጢአት እንድንሰራ እንድንበረከክ ከእግዚአብሔር እንድንርቅ ዓለምና ዓለማውያን እንዲሁም የዓለም መድረክ ያባብሉናል። እምቢ ካልን ነው ወደ እርምጃ የሚሄዱት። አሻፈረኝ አሉ። ንጉሥ ተቆጣ። ምድጃውን አንድዱት አለ። እሳቱ ነደደ። 7 እጥፍም አደረጉት። ከለዳውያን ደስ አላቸው። እንዲያውም ምን አደረጉ ይላል መጽሐፉን ብትመለከቱት፣ የበለጠ እሳቱ ኃይል እንዲኖረው በዘመኑ የነበረ ዛሬም በደናጅነታቸው የሚታወቁ የእሳት ማቀጣጠያ ለእሳቱ ኃይል የሚሰጡ ድም፣ እርድ፣ ቁልቋል፣ ቅንጭብ፣ የባህር አረፋ የመሳሰሉትን እሳቱ ላይ ጨመሩ። እሳቱ ከምድጃው 49 ክንድ ያህል ወደ ላይ ወጣ። ከለዳውያን ይህን ይሰራሉ። ለምንድን ነው የሚያደርጉት? እነዚያን ወጣቶች እሳቱ እንዲበላቸው ነው። አሻፈረኝ አሉ። አያችሁት እሳቱን? ንጉሡ አይተናል፣ አንሰግድም፣ ወደዚህ እሳት እጥላችኋለሁ፣ ከእሳቱ የሚያድናችሁ የለም አሉት። በዚህም ጊዜ ነው ንጉሥ ሆይ 1000 ዓመት ንገሥ፣ እኛ ባሪያዎች ነን፣ ከአንተ ጋር እኩል መነጋገር አይገባንም። ነገር ግን አንተ የሚያድናችሁ የለም ስላልክ ከሚነደው ከእቶኑ እሳት ከእጅህም እኛ የምናመልከው በሰማይ የሚመሰገን አምላካችን ያድነናል። እስቲ በሉ ምእመናን፣ የምናመልከው አምላካችን ከሚነደው እሳት ያድነናል። እግዚአብሔር ያድነን። ዛሬ እሳት እየነደደ ነው። በዓለማችን ላይ፣ በሀገራችን ላይ፣ በቤተ ክርስቲያን ላይ፣ በምእመናን ላይ እሳት እየነደደ፣ ምእመናን በእሳት እየተቃጠሉ ነው። አብያተ ክርስቲያናት እየነደዱ ነው። ክርስቲያኖች እየተሳደዱ ነው። ክርስቲያኖች እየታረዱ ነው። እሳት ይነዳል። ከዚህ እሳት እግዚአብሔር ያድነን፣ ያድነናል አሉ። ንጉሡ ተቆጣ። ከሰራዊቱ መካከል ኃያላን ጀግኖች ተብለው
በጀግንነታቸው የተሸለሙት ተመርጠው እነዚህን ልጆች ከነ ልብሶቻቸው አስረው ወደዛ ወደ እሳቱ እንዲወረወሩ አዘዘ። የንጉሡ ቁጣ ነደደች። ደስ አላቸው ከለዳውያን። ወገኖቼ እኛ ስንቃጠል የሚደሰቱ አሉ። እኛ ስንታሰር የሚደሰቱ አሉ። እኛ ስንታረድ እልል የሚሉ አሉ። እኛ ስንሰደድ በጣም የሚደሰቱ አሉ። እግዚአብሔር ይቅር ይበላቸው። ይሄ በሰውነት አእምሮ የታሰበ አይደለም። ሰይጣን አእምሯቸው። መምህር አለማየሁ ሀብቴ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን። እኛም የተማርነውን ትምህርት በሕይወት እንድንኖረው እግዚአብሔር አምላካችን ይርዳል። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ለሰው ልጅ ትልቁ ድህነት እግዚአብሔርን ማጣት ነው። እነዚህ ዛሬ ቅዱስ ገብርኤል ከእሳት ያወጣቸው ወጣቶች 3 ደቂቅ ወደ እሳት ተጥለው ያገኙትን ከእሳት የወጡትን አይተናል፣ ሰምተናል፣ ተምረናል። ከነዚህ ወጣቶች ብዙ ልንማር ይገባል። ዛሬ ያለንበት ዘመን ምን እንደሆነ ታውቃላችሁ። በሰው ፊት ለጣዖት ሰግደን ከምንኖር በእግዚአብሔር ፊት ብንጣል ይሻለናል ብለው ለጣዖት ላለመስገድ ዋጋ ከፍለዋልና እንደዚህ ወጣቶች ሁላችን ልንማር ይገባል። ዛሬ ዘመኑ እሳት ነው፣ ጊዜው እሳት ነው። በትዳራችን፣ በኑሯችን፣ በልጆቻችን፣ በሕይወታችን ሁሉ ብዙ ፈተና ያለበት ብዙ ውጣ ውረድ ያለበት ስለሆነ ይህን ፈተና ለመሻገር እግዚአብሔርን ማስቀደም፣ እግዚአብሔርን እንዳናጣ ወደ እግዚአብሔር ፊት መቅረብ ይገባልና ይህንን እንድናደርግ ቤተ ክርስቲያን ታሳስበናለች። በወጣትነት ዘመናችን ዛሬ የሰንበት ትምህርት ቤት ልጆቻችን ወደ ዘፈን ሳይሄዱ እግዚአብሔርን ሲያመሰግኑ፣ በዝማሬ ሲያመሰግኑ፣ እናቶቻችን ከሞቀ ቤታችሁ ከሞላ ንብረታችሁ ቤታችሁ ሶፋ እያለ ጥበባችሁን ለብሳችሁ በዚያ አፈር ላይ ድፍት ስትሉ ይሄ ነውና በቤታችን ከምንንደላቀቅ ይልቅስ በእግዚአብሔር ቤት መጣል ይሻለናል ብላችሁ ፀሐዩን ብርዱን ተቋቁማችሁ ይሄን በዓል ስላከበራችሁ ያከበራችሁ አምላክ እናንተንም ያክብራችሁ። በልጆቻችሁ፣ በስራችሁ፣ በሕይወታችሁ ሁሉ ተባረኩ። ጸጋውን በረከቱን እግዚአብሔር አምላክ ያብዛላችሁ። እንግዲህ የቅዱስ ገብርኤልን በዓል በዚህ ቦታ በልዩ ሁኔታ አክብረናል። የልደትን በዓል ደግሞ በዚህ ቦታ ላይ በልዩ ሁኔታ እናከብራለን። ጾመናል፣ ጸልየናል፣ እግዚአብሔርን በጾም በጸሎት ጠይቀናልና የክርስቶስን ልደት በልዩ ሁኔታ እናከብራለን። በዚህ ቦታ የቅዱስ ባለወልድ ጽላት ስላለ የልደቱ ዕለት በተወለደበት ዕለት ከሌሊቱ በ5 ሰዓት ተኩል ከሌሊቱ በ6 ሰዓት ታቦተ ሕጉ ከመንበረ ክብሩ ወጥቶ ቅድስት ላይ ሆኖ ይባርከናል፣ ይቀድሰናል። እኛ ደግሞ እንደ ጾምን እንደ ጸለይን ጾማችንን በእንስሳት ደም ሳይሆን በክርስቶስ ሥጋና ደም እንፈታለንና የዛን ቀን ተገኝታችሁ በዓሉን እንድታከብሩ ሥጋውን ደሙን እንድትቀበሉ ቤተ ክርስቲያን ጥሪዋን ታስተላልፋለች። የልደት በዓል የሚውለው ታኅሳስ 29 ረቡዕ ነውና አንዳንድ ሰዎች ዝም ብለው ግራ የሚያጋቡ አሉ። የዛን ቀን ጾም የምንፈታበት በዓሉን የምናከብርበት ረቡዕ ቢሆን የልደት የጥምቀት የትንሣኤ ሌሊት ነው ቅዳሴው የሚቀደሰውና በዓሉ የሚከበረው ረቡዕ ነው። ረቡዕ ጾም ስለሆነ ጋድ ስለሆነ ሐሙስ ነው የሚከበረው የሚሉ አሉና ይሄ ስህተት ስለሆነ የቤተ ክርስቲያንን ጥሪ ተቀብላችሁ በዚሁ በዓል ላይ ተገኝታችሁ እንድታከብሩ እናሳስባለን። የጥምቀትን በዓል እንደዚሁ እሁድ፣ ሰኞ ነው የሚውለው። በዋዜማው
ጋድ ምትክ የሚጾም ጾም አለ። አንዳንድ ሰዎች እንደው ጾም ጋድ ቅዳሜም እሁድም ሁለቱም ቀን ነው የሚሉ አሉ። ይሄ ጋድ የሚጾመው እሁድ ከጥሉላት ምግብ ተጠብቀን ጠዋት ቅዳሴያችንን እንቀድሳለን። ከዛ በኋላ ከጥሉላት ምግብ እንከለከላለን። በዓሉን ደግሞ ሰኞ እናከብራለን እና ይሄም እንዲታወቅ ግራ እንዳትገቡ ነው። የጥምቀትን በዓል ስናከብር ደግሞ በዚህ ቦታ ላይ አምና ተረኛ ነበርን፣ በልዩ ሁኔታ አክብረናል። አሁን ደግሞ ዘንድሮ አንዳንድ የጎደሉ ነገሮች አሉ። እንደው ዝም ስንል ሳንለምን ስንቀር ሁሉ የሞላልን ሁሉ የተረፈልን ምንም የተቸገርንበት ነገር እንደሌለ አድርጋችሁ እንዳታስቡ። ታቦተ ሕጉ ከዚህ ከመንበረ ክብሩ ተነስቶ ጥምቀተ ባህር እስከሚደርስ ድረስ ወጣቶች እየዘረጉ የሚያነጥፉት ምንጣፍ አለ። ያ ምንጣፍ አልቆ ተቀዶ ተበጣጥሶ የለንም። ስለዚህ እመቤታችን ቅድስት ኪዳነ ምሕረት ቅዱስ ገብርኤል ከብረው የሚሄዱበት ምንጣፍ ያስፈልገናልና እግዚአብሔር ያደላችሁ የሰሚት ምዕመናን መቼም ነግረናችሁ ያጣነው ነገር የጎደለው ነገር የለምና ይሄንን የቻላችሁ ሰዎች ምንጣፉ 2 ሜትር በ6 ሜትር 2 ሜትር በ6 ሜትር የሆነ ቀይ ምንጣፍ የሚሰፋ ይሄ ያስፈልገናልና እንደው እግዚአብሔር ያደላችሁ እግዚአብሔር የመረጣችሁ ለዚህ ክብር ያበቃችሁ አቅሙም ያላችሁ ይሄንን በማድረግ እንድትተባበሩ በቤተ ክርስቲያናችን ስም ጥሪያችንን እናስተላልፋለን። ከዚህም በተጨማሪ ደግሞ ይቀበልልን፣ ሀገራችንን ሰላም ያደርግልን፣ ካህናቱን ይጠብቅልን፣ የሰንበት ትምህርት ቤት ልጆቻችንን እግዚአብሔር አምላክ በሰላምና በጤና ይጠብቅልን፣ አሳድጎ ለቁም ነገር ያብቃልን። ሁላችንም የተቀመጥን ተነስተን ለ2 ደቂቃ ጸሎተ ምህላ እናደርሳለን። በሀገራችን ይኬልልዋ ይኬልልዋ በወርቅ ይኬልልዋ ይኬልልዋ በወርቅ ይኬልልዋ ውስቴታ ታቦት በውስቴታ ኦሪት በውስቴታ ውስቴታ ታቦት በውስቴታ ኦሪት በውስቴታ ቤተ ክርስቲያን ወደሙ መስጠን የሰጠን ጌታ በመስቀሉ ሞቶ የአምላካችንን ቤት አጌጠውን ከቶ ቤተ ክርስቲያን በመስቀሉ ሞቶ የአምላካችንን ቤት ከቶ ሁሉን እንደ ሁሉ ለሚሞላ ጌታ ሙሽራ የሆነ ቤቱ ተሰኝታ በክብር በሞገስ ለዓለም አምርታ ድምቀቱ ለዓለም አምርታ ቤተ ክርስቲያን አንተውከቱ የሰጠን ጌታ በመስቀሉ ሞቶ ሲጨርስ ሊዘረጋ መዝሙራችን ሁሉ እንሻገራለን። የአምላክን ስንጠት አንዳች አይነካንም እሱ አንዳች አይነካንም እሱ ተደግፈን ቤተ ክርስቲያን የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ የአምላካችን በስሙ ተወትሮ በስሙ መሰብሰብ በስሙ
ሰርቶ የአምላካችንን አንተው ቀርቶ ቤተ ክርስቲያን አንተው የሰጠን በደሙ መስርቶ የሰጠን ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ስታስማማ ተሰማ ተሰማ የመላኩ ድምፅ ተሰማ ውሃ ተሰማ ውሃ ስትገጂ ክንፉን ያማታ ላበስረሽ የመጣ በታላቅ ደስታ ከሞገስሽ ስሽ ብዛት እንዴት ይቻላል ሰላም ለኪ እያለ ሰላም ለኪ እያለ ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ካንቺ የሚወለድ ተሰማ ካንቺ የሚወለድ ነውና ክቡር የተመሰገነ በሰማይ በምድር ምስጢሩ ኃያል ምስጢሩ ኃያል ይረቃል ይሰማል እያለ ሰላም እያለ ስታስማማ የገብ ተሰማ ተሰማ የመላኩ ድምፅ ተሰማ እጹብ ነው ተሰማ እጹብ ነው ድንቅ አንቺን ፈጠረ አንቺን በመምረጡ ዓለምን አከበረ ዓለም ይባረካል በማኅፀንሽ ፍሬ ክብርሽ ማዘንከ ገባ በሰላም ገብርኤል ገብርኤል ገባ በሰላም ገብርኤል ገባ በሰላም ገባ በሰላም ገባ በሰላም ገባ በሰላም ገባ በሰላም ገብርኤል ገባ በሰላም ገባ በሰላም ገባ በሰላም ገብርኤል ገባ በሰላም ገብርኤል ገባ ገባ በሰላም ገባ በሰላም ገባ በሰላም ገባ